የተረጋጋና በትኩረት የምትኖሩት ህይወት እንዲኖራችሁ የሚረዱ 7 የህይወት መንገዶች በዚህ ቪዲዮ ተጠቅሰዋል። ቪዲዮውን ሰብስክራይብ በማድረግ ጀምሩ። መልእክቱን ከወደዳችሁ ላይክ አድርጉ። አመሰግናለሁ። አንደኛ፣ ሰው ስለእናንተ ስለሚያስበው ነገር በመጨነቅ አእምሯችሁን አትወጥሩ። ሰው ምን ይለኛል ሳይሆን ውስጤ ምን ይለኛል ማለትን ተለማመዱ። በዙሪያችሁ ያሉ ሰዎች እንዳይቀየሙ ብላችሁ ስለነሱ በማሰብ ሙሉ ጊዜያችሁን አታባክኑ። በውሳኔዎቻችሁ እናም በድርጊቶቻችሁ ሁሉንም ሰው ለማስደሰት አትሞክሩ። አምናችሁበት በወሰናችሁት ውሳኔ የሌላ ሰውን ትችት በመፍራት ጸጸት ውስጥ አትግቡ። ሁሉም ትችቶች አግባባዊ አይደሉም፣ ምክንያቱም ትችት እንደ ሰጪው አስተሳሰብ ይመዘናልና። ጊዜያችሁንና ጉልበታችሁን የሰውን አስተሳሰብና አኗኗር በመከታተልና በመታዘብ ውድና በምንም የማይተመነውን ጊዜያችሁን አታባክኑ። ሌሎች ሰዎች እናንተን ለመስበር ብለው በሚናገሩት ንግግርና በድርጊቶቻቸው የውስጣችሁን ሰላም አትረብሹ። ሁለተኛ፣ የንግግር ሰው ሳይሆን የተግባር ሰው ሁኑ። ከማውራት ይልቅ በድርጊታችሁ የምትታመኑ ከሆነ ስለምታደርጉት ነገር ለሰዎች ለማሳመን ብሎም ለማስረዳት የምትጨነቁበት ጊዜ አይኖራችሁም። ምክንያቱም ድርጊቶቻችሁ ሁሉንም ነገር ያስረዳሉና። ብዙ ሰዎች ራሳቸውን ለሌሎች ለማስረዳት ብዙ ጊዜ ያጠፋሉ። እነሱ ትክክል ስለመሆናቸው ሁሉንም ሰው ለማሳመን ይሞክራሉ። እውነቱ ግን ሁሉም ሰው እናንተን ለመረዳት ዝግጁ ነው ማለት አይደለም። የሚረዱ ሰዎች የእናንተ ማብራሪያ አያስፈልጋቸውም። እናንተን መረዳት ለማይፈልጉ ሰዎች ማስረዳት አይጠበቅባችሁም። ምክንያቱም ሁሉም ሰው እናንተን ለመረዳት ወይም ጉዳያችሁን ለመስማት ይፈልጋል ብሎ ማሰብ ትክክል አይደለም። ሰውን ሳይሆን ዓላማችሁን በመከተል ያመናችሁበትን ስራ ወደፊት ቀጥሉ። ማን እንደሆናችሁ በባህሪያችሁ፣ ዋጋችሁን በተግባራችሁ አሳዩ። ሶስተኛ፣ ለህይወታችሁ ዋጋ ስጡ። የተሰጣችሁ ህይወት ከየትኛውም በእጃችሁ ላይ ካለው ነገር ውዱና ዋነኛው በመሆኑ ህይወታችሁን አክብሩት። ጥሩ ኑሮ እንደሚገባችሁ በማመንና የተሻለ ሰው ለመሆን በየቀኑ ራሳችሁን በመለወጥ ላይ ስሩ። ብዙ ሰዎች ይህንን በመዘንጋት የራሳቸውን ህይወት ወደ ጎን በመተው የሌላ ሰው ህይወት ላይ ትኩረት በማድረግ ሌሎችን ለማስደሰት ብቻ ይኖራሉ። ህልማቸውን፣ የህይወት ዓላማቸውን የሚመሩት ሰዎች በሚደሰቱበት መንገድ ብቻ እንጂ የራሳቸውን ደስታ ይረሳሉ። ለራሳችሁ ጊዜ በመስጠት ራሳችሁን አዳምጡ፣ ራሳችሁን ተንከባከቡ። ለተሰጣችሁ ህይወት ዋጋ መስጠት ስትጀምሩ ዓላማዎቻችሁና ህልማችሁ ላይ ቢዚ ስለምትሆኑ በአሉታዊ ሀሳቦች ጊዜ ማባከን ታቆማላችሁ። ሰዎች ስለሚሰነዝሩባችሁ አስተያየት መጨነቅ ታቆማላችሁ። ራሳችሁ ላይ ስትሰሩና ራሳችሁን ስታሻሽሉ ደስተኛና የተረጋጋ ህይወት መምራት ትችላላችሁ። በህይወታችሁ ስለ ራሳችሁ በመጨነቅ የምታጠፉት ጊዜ የእናንተን ሰላምና ደስታ ይመልስላችኋል። የተረጋጋ ህይወት እንድትመሩም ያስችላችኋል። አራተኛ፣ ዝምታን ተለማመዱ። ዝምታ ደካማነት ሳይሆን ሰላማዊነትን ያመለክታል። ባልጠበቃችሁት መንገድ ትችት ሲያጋጥማችሁ ሰዎች ከእናንተ በምላሹ ግጭት ሲጠብቁ በተቃራኒው በዝምታ አሳልፉት። በዚህ ጊዜ ሰዎች ራሳችሁን በትችት የማታስጨንቁ መሆናችሁን ይረዳሉ። ምን ያህል ራሳችሁን መቆጣጠር እንደምትችሉም ይገነዘባሉ። ኃይላችሁን ከሰዎች ጋር በመከራከር ከማባከን ትኩረታችሁን የራሳችሁ ህይወት ላይ በማድረግ የሰዎችን ነቀፌታ ባልሰማ ንቆ በማሳለፍ እድገታችሁ ላይ ስሩ። ለአሉታዊ ትችት የተሻለው መልስ ስኬታችሁ ነውና ጸጸት የሌለበትን ትክክለኛውን የውስጣዊ ሰላማችሁን ታገኛላችሁ። በዝምታ ውስጥ ጥልቅ የሆነ ማስተንተን አለበት። ዝም የሚሉ ሰዎች በወሬ አሉባልታ የማይረበሽ ጠንካራና የተረጋጋ ማንነትን ይገነባሉ። አምስተኛ፣ ስለ ህይወታችሁ ከሁሉም ሰው ሀሳብ በመቀበል ለመተግበር አትጣጣሩ። ስለ ራሳችሁ ህይወት ሁሉም ሰው ሀሳብ እንዲሰጣችሁ እድል አትስጡ። ያሳለፋችሁትን የህይወታችሁ ሚስጥር ሁሉም ሰው መስማት አይገባውምና እድል እስከሰጣችሁ ድረስ ሰዎች ሁልጊዜም ሀሳብ አስተያየታቸውን በእናንተ ጉዳይ ይናገራሉ። ሁሉም በራሱ አስተሳሰብ ልክ ስለሚሰጣችሁ ሀሳብ ለማሟላት ራሳችሁን አታስጨንቁ። በራሳችሁ ልክ የሚስማማ ሀሳብ ልታገኙ ስለማትችሉ በሰዎች ሀሳብ ሰላማችሁን አትረብሹ። ጠቃሚ አስተያየቶች እንዳሉ ሁሉ ብዙ ከአኗኗራችሁ ጋር የማይዛመዱ ሀሳቦች ስለሚኖሩ ወደ ጎን መተውን ተለማመዱ። ህይወታችሁ
የራሳችሁ ኃላፊነት ነውና በሰዎች ሐሳብ ራሳችሁን አታወዛግቡ። 6ኛ በህይወታችሁ በሁሉም ነገር ልክ ወይም ገደብ ይኖራችሁ። ገደብ ማበጀት መኩራት ሳይሆን ለራሳችሁ ክብርና ህይወታችሁን በፕሮግራም እንደምትኖሩ ማመላከቻ ነው። ከግዴለሽነት የጸዳ የተረጋጋና ሰላማዊ ህይወት እንድትኖሩ ያደርጋችኋል። ከሰዎች ጋር በሚኖራችሁ ግንኙነት በጥበብ የተሰመረ ገደብ ይኖራችሁ። የሰመራችሁትን ገደብ ሰዎች እንዲተገብሩ በቅድሚያ ራሳችሁ በማድረግ አሳያችሁ። ለሌሎች የተወሰነውን እንጂ ሁሉንም ማንነታችሁ በግላጭ አታሳዩ። ሙሉ ኃይላችሁን ለህይወታችሁ ዓላማ እንጂ ሰዎች ስለፈለጉ ብቻ ውዱ ጊዜያችሁን አታባክኑ። ለአኗኗራችሁ ልክ ወይም ገደብ ስታበጁ ሰዎች ከልካችሁ ያለፈ ነገር ሲጠብቁ ኖ ማለት ትጀምራላችሁ። ኖ አይሆንም፣ አልተመቸኝም ስትሉ ለራሳችሁ የምትሰጡት ጊዜና ትኩረት የሚሻማ አይኖርም። በዚህ መሰረት የተረጋጋና ሰላማዊ ህይወት ትኖራላችሁ። 7ኛ ራሳችሁን ከሰው ጋር ተወዳድሩ። ሁሉም ሰው የራሱ የሆነ ህይወት አለው። ሁሉም ሰው የየራሱ የሆነ የህይወት መንገድና የራሱ የሆነ የህይወት ትግል አለው። በተመሳሳይ የህይወት መንገድና በተመሳሳይ ጊዜ እኩል ስኬት ላይ መድረስ አይቻልም። ሁሉም የየራሱ አካሄድና የህይወት ፈተና ቢኖረው እንጂ። ስለ ሌሎች ስኬት እያሰቡ ከመጨነቅ ይልቅ በራሳችሁ የህይወት መንገድ ላይ ትኩረት በማድረግ እንዴት ወደ ስኬት በራሳችሁ አካሄድ እንደምትደርሱ በትኩረት ለእድገታችሁና ለለውጣችሁ ማሰቡ የተሻለ ነው። ስኬት ላይ ስለደረሱ ሰዎች ስታስቡ ሊሰማችሁ የሚገባው ነገ እንዴት ከዛ ሰው የተሻለ ቦታ ላይ መድረስ እንደምትችሉ ማሰብ እንጂ ወደኋላ የመቅረት ስሜትና ተስፋ መቁረጥ ከስኬት የሚያሰናክሉ አሉታዊ ስሜቶች ናቸው። በመሆኑም ይህንን ስሜት በማስወገድ ከተሳካላቸው ሰዎች የጥንካሬ የህይወት ልምዳቸውን በመካፈል ወደ ራሳችሁ በመቀየር እድገታችሁን እንዴት እንደምታሳኩ ማሰቡ ጠቃሚ ነው። ቪዲዮን ስለተመለከታችሁና ስለምትሰጡኝ መልካም አስተያየቶች አመሰግናለሁ። መልካም ቆይታ።